ስፖርት የሚሰሩ ወንዶች የሚያጋጥማቸው 3 ችግሮች። ስፖርተኛ ከሆንክ ስማኝ፣ ይህ ቪዲዮ ይጠቅማል። አንደኛው ገንዘብ የላቸውም። አብዛኛውን ስፖርት የሚሰሩ ወንዶች ገንዘብ ስለሌላቸው ጂም ሳይሆን እቤታቸውን ብዙውን ጊዜ ስፖርት የሚሰሩት። በዛም ምክንያት የሚፈልጉትን የሚያስቡትን ለውጥ ማግኘት አቅቷቸዋል። ሁለተኛው ሙድ ይያዝባቸዋል። ብዙውን ጊዜ ጀማሪ ስፖርተኞች በቤተሰቦቻቸው በጓደኞቻቸው ወይም በሌላ ሰው ሙድ ይያዝባቸዋል። አንድ ነገር ልንገር፣ እነሱ ሙድ ያዙም አልያዙም እነሱ ዲስሞቲቬት አረጉም አላረጉም ማተር አያደርግም። ስፖርት የምትሰራው ለራስህ ነው፣ ለጤና ነው፣ ለማንነት ነው። ስለዚህ እነሱ የሚሉትን እንዳትሰማ እንዳታዳምጥ። ሶስተኛው ስፖርት ሰርተው ከጨረሱ በኋላ ጠዋት ላይ ይጠፋል ወይ ደግሞ ጠዋት ሲነሱ ሰውነታቸው መልሶ ይከሳል። ይሄም የሆነው ተመጣጣኝ የሆነ ፕሮቲን ወይ ደግሞ ምግቦችን ስላልተመገብክ ነው። ለተጨማሪ መረጃ ዩቲዩብ ላይ ቪዲዮ ሰራለሁ። ግን ወንድሜ ምንም ያጋጥመ ምንም በፍጹም ስፖርት መስራትን እንዳታቆም።